ሁላችሁም እንደምን ዋላችሁ? እግዚአብሔርን እጅግ አድርጌ አመሰግነዋለሁ። የምዘምርላችሁ መዝሙር አዝማችሁን ላንብበው። የገነቱ ቢዳዳ መዝሙር ነውና እንዲህ ይላል። በምስጋና በብዙ ምስጋና በዝማሬ ብዙ ድል አለና ዛሬም እንደገና ከትላንቱ ሌላ ምስጋና እሰዋለሁ ሌላ ዛሬም እንደገና ከትላንቱ ሌላ ከእርሱ ሌላ ምስጋና በማደሪያው ይግባ ይላልና እኔ እግዚአብሔርን አመሰግናለሁ። እዚህ ከመጣሁ ሳይሆን ወደ ግቢ ስገባ ዩኒቨርሲቲ ስገባ አንድ የተለማመድኩት ነገር ነበር። ግን ከዩኒቨርሲቲ ከገባው በኋላ ያን ነገር ረስቼዋለሁኝ። አንድ እግዚአብሔር ያለማመደኝ ነገር ነበር፣ ትቼው ነበር ማለት እየተጠቀምኩበት አልነበረም። እና አሁን እዚህ ከመጣሁኝ ደግሞ አንድ እየገረመኝ ያለ ነገር ምንድን ነው? እግዚአብሔር አንድ መጽሐፍ ላይ አንብቤያለሁኝ ከዚህ በፊት ኤለን ጂ ዋይት የጻፈችው መጽሐፍ ላይ ሁል ጊዜ በህይወት ዘመናችሁ ሁሉ በረከቶቻችሁን ቁጠሩ። በረከቶቻችሁን በምትቆጥሩ ጊዜ በአእምሯችሁ ውስጥ የሚፈጠር ምንም አይነት ጥያቄ አይኖርም እና ያኔ ሰይጣንም ያፍራል፣ እግዚአብሔር ደግሞ ከፍ ከፍ ይላል እና ለጥያቄዎቻችሁ ሁሉ ደግሞ መልስ እንደሚሰጣችሁ እምነትን ደግሞ መልሶ ይሰጣችኋል እግዚአብሔር ይላል እና እዚህ ከመጣሁ ያንን ነገር እየተለማመድኩት ነው ያለሁት እና እግዚአብሔርን እጅግ አድርጌ አመሰግነዋለሁ። የምሰማው ነገር ጥሩ አልነበረም። እምነት እንደሚያደክም ሰው በስራ ስለሚወጠር ከእግዚአብሔር ጋር የሚያሳልፈው ጊዜ እንደማይኖር እንደዛ ሰማ ነበር እና አንዳንዴ ያስጨንቀኝ ነበር። በቃ ከእግዚአብሔር ላይ ይሆን እላለሁኝ። ግን ያውኑ አይደለም ያገኘሁት። ይበልጥ እግዚአብሔርን እንዳውቀው ይበልጥ እንድጠጋው አድርጎኛል እና እግዚአብሔር ሁኔታ፣ ጊዜ፣ ቦታ የሚገድበው አምላክ አይደለም። በሁሉ ቦታ መገኘት የሚችል ነገር ግን የሚፈልገው ቅድም በሰንበት ትምህርት እንደተማርነው ሕሊናችንን አእምሯችንን ብቻ እግዚአብሔር እንደሚፈልግ የትም እንኑር፣ የትም ገዳምም እንግባ፣ በጣም መጥፎ የሚባል ዓለም ውስጥም እንኑር፣ ግን እግዚአብሔር የሚፈልገው ሕሊናችንን ነው እና በገባሁበት ቦታ ሁሉ እግዚአብሔር ሲረዳኝ አይቻለሁ እና ሰሞኑን ስልጠና ላይ ነበርኩኝ እና እዛ ቦታ ስገባ ማንም ማውቀው ሰው ይኖራል ብዬ አልጠበቅኩም። ሀበሻም አገኛለሁ ብዬ አላሰብኩኝም። ግን ስገባ 2 ሀበሾች አገኘሁኝ። አንድ ወንድ አንድ ሴት አገኘሁኝ እና ወንዱ ሲፒአር ብቻ ሊሰራ በየ2 ዓመት የሚታደስ አለ እና እሱን ብቻ ሊሰራ ነው የገባው እና እንደገባው እሱን አገኘሁት። አንዷ ግን ከኔ ጋር ሳምንት ሙሉ አብራኝ ነበረች እና በቃ በሄድኩበት ቦታ ሁሉ እግዚአብሔር እንደዛ ሰውን ያዘጋጅልኛል። ክላስ ስገባ ገኒን አስቀመጠ። ስራም ስጀምር ደግሞ እንደዚህ ማላቃቸውን ሰዎች እግዚአብሔር ያስቀምጣል እና አሁን ደግሞ ሰሞኑን በጣም የገረመኝ አሰልጣኛችን አሰልጥናን ከጨረሰች በኋላ ትላንትና አስቴር ብርሃኑን ታውቂዋለሽ አለችኝ። አዋቀዋለሁ ስላት በቃ ለብርሃኑ ነግርሻለሁ፣ እሺ እሱ አብሮሽ ይሆናል፣ ምንም አትጨነቂም ማለት እና አሁን እሷ ስለኔ ምን አስጨንቃት አልኩኝ ማለት አላቃት አታውቅኝ፣ ግን እንዲሁ ብቻ ተዋደን ያሳለፍነው ሳምንቱን ማለት ነው በጣም እና እግዚአብሔርን ስለዚህ ሁሉ አመሰግነዋለሁ እና ከትላንቱ ሌላ ደግሞ ዛሬም ሌላ ስላደረገልኝ እግዚአብሔርን አመሰግናለሁ። ባለቤቴንም በፈተናው ስለረዳው እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይመስገን። በምስጋና በብዙ ምስጋና በዝማሬ ብዙ ድል አለና ዛሬም እንደገና ከትላንቱ ሌላ ምስጋና በማደሪያው ይግባ
ዛሬም እንደገና እንደገና ከትላንቱ ሌላ ከእርሱ ሌላ ምስጋና እሰዋለሁ ሌላ በምስጋና በብዙ ምስጋና በዝማሬ ብዙ ድል አለና ዛሬም እንደገና ከትላንቱ ሌላ ምስጋና እሰዋለሁ ሌላ ዛሬም እንደገና እንደገና ከትላንቱ ሌላ ከእርሱ ሌላ ምስጋና በማደሪያው ይግባ። ባህሩን ከፍሎ ጌታ አሻግሮናልና ጠላትን አስጥሞ በድል አራምዶናልና የትላንቱ ጌታ ጠላትን የረታ ኢየሱስ ዛሬም ነው ጌታ የትላንቱ ጌታ ሰይጣንን የረታ ኢየሱስ ነው ጌታ በምስጋና በብዙ ምስጋና በዝማሬ ብዙ ድል አለና ዛሬም እንደገና ከትላንቱ ሌላ ምስጋና እሰዋለሁ ሌላ ዛሬም እንደገና እንደገና ከትላንቱ ሌላ ከእርሱ ሌላ ምስጋና በማደሪያው ይግባ። ኢያሪኮ ፈርሶ እንዴት ጸጥ ይባላል? ሁሉም በየፊናው እልል እሰይ ሊል ይገባል። ዛሬም ሃሌሉያ ነገም ሃሌሉያ ዘላለም አሜን ሃሌሉያ ዛሬም ሃሌሉያ ነገም ሃሌሉያ ኢየሱስ አሜን ሃሌሉያ በምስጋና ብዙ ድል አለና በዝማሬ በብዙ ምስጋና ዛሬም እንደገና ከትላንቱ ሌላ ምስጋና እሰዋለሁ ሌላ ዛሬም እንደገና እንደገና ከትላንቱ ሌላ ከእርሱ ሌላ ምስጋና በማደሪያው ይግባ። እግዚአብሔር ትልቅ ነው በምስጋና የተፈራ ነፍስ ሁሉ ያወራል ገርሞት ደንቆት እርሱ ስራ በክብር በግርማ በሰልፍ የተሞላ ድንቅ አምላክ ማን አለ ሌላ ዛሬም እንደገና እንደገና ከትላንቱ ሌላ ከእርሱ ሌላ ምስጋና በማደሪያው ይግባ። በምስጋና በብዙ ምስጋና በዝማሬ ብዙ ድል አለና ዛሬም እንደገና ከትላንቱ ሌላ ምስጋና እሰዋለሁ ሌላ ዛሬም እንደገና እንደገና ከትላንቱ ሌላ ከእርሱ ሌላ ምስጋና በማደሪያው ይግባ። እግዚአብሔር በእውነት
ከትናንቱም የተለየ ዛሬ ያላደረገለት እግዚአብሔር ማንም የለምና እሱ ምስጋና ይገባዋል። ከዚህ በመቀጠል እንግዲህ ጊዜውና ሰዓቱን ለወንድማችን ለጋሽ ዳንኤል እንሰጣለን። ጌታ ጸጋውን ያብዛልኝ። አሁን ቅድም ያነበብነውን እንደገና እናነባለን። ሁለተኛ ጴጥሮስ ምዕራፍ 2 ሁለተኛ ጴጥሮስ ምዕራፍ 2 በቅርብ ጊዜ ኢንተርናሽናል የሚለው አዲሱ መደበኛ ነው መሰለኝ አላችሁ። በሱና በሌላ አንድ አለ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 እና 20 ማንም በአማርኛ የደረሰ ሊያነብልኝ ይችላል። እንግዲያስ ትንቢታዊ ቃል ይበልጥ ተረጋግጧልና ሌሊት እስኪነጋ የንጋት ኮከብ በልባችሁ እስኪበራ ድረስ በጨለማ ስፍራ ለሚበራ መብራት ጥንቃቄ እንደሚደረግ እናንተም ለዚህ ቃል ብትጠነቀቁ መልካም ታደርጋላችሁ። እስከ 21 ድረስ ከሁሉ አስቀድሞ ይህን ልታውቁ ይገባችኋል። መጽሐፍ ያለው የትንቢት ቃል ሁሉ ማንም ሰው በገዛ ራሱ መንገድ የሚተረጉመው አይደለም። ምክንያቱም ትንቢት ከእግዚአብሔር የተላኩ ሰዎች በመንፈስ ቅዱስ ተመርተው ተናገሩት እንጂ ከቶ በሰው ፈቃድ የመጣ አይደለም። እንጸልይ። ሁላችንም እንደምናውቀው በታሪኩ መጨረሻ ዘመን ላይ ይህንን ቤተክርስቲያን እግዚአብሔር ከሰማይ በሆነው በቤተ መቅደስ ትምህርት ምስጢር ሲገልጥ የጌታ የኢየሱስ ክርስቶስ ምስክርነትና የትንቢት መንፈስ እንዲገለጥበት የተገለጠው ቤተክርስቲያን በዘመኑ መጨረሻ ላይ በእኔና በወንድሞቼ የህይወት ብርሃን እንዲበራ ጌታ ሆይ ፈቃድ ይሁን። የተጻፈው በመጨረሻ ላይ ምድርን በእኛ ምክንያት ሊበራ ያለውን የእግዚአብሔርን ሐሳብ ሳናስቀይምና ወደ ኋላ ሳንል ይህንን የእግዚአብሔርን መልእክት ለማስተላለፍ የሚያስችል የመንፈስ ቅዱስ ሙላት በእያንዳንዳችን በዚህን ጊዜ ይብራ። ስለሰማህን እጅግ እናመሰግንሃለን። ይህንን የትንቢት መንፈስ የሚያስተውል ወይም የክርስቶስን ምስክርነት የሚያስተውል ማንም ሰው
የትንቢትም መንፈስ ከሰዎች አልመጣችም፣ ቀጥታ ከእግዚአብሔር ዙፋን ፊት ከቤተ መቅደስ የሚፈሰውን የእግዚአብሔርን መንፈስ እንደጠጣችና እንዳስተዋለች እንደ ሰማርያ ሴት የመንፈስ ቅዱስ ሙላአት የእያንዳንዳችንን ልብ ጊዜንና ሰዓትን ዘመናትን ሳይወስድብን በቅጽበት ወደ ኢየሱስ ክርስቶስ መሲህነትና አልፎም ተርፎ የጌታ የኢየሱስ ክርስቶስ ደግም የንግስናውን ምጣት ለመጠባበቅ የሚያስችል የእግዚአብሔር ሕልውና በእያንዳንዳችን ልብ ይፍሰስ። አሜን። አብረን እናነባለን። ይመስለኛል ብዬ የምናገረው ነገር ስለሌለኝ እንግዲህ ይህ የእግዚአብሔር መልእክት ስለሆነ እኔም የተቀበልኩት እንደገናም ደግሞ በምስክርነት ውስጥ የተጻፈውን ከእናንተ ጋር ለመካፈል ፈለግኩኝ። በእጃችሁ የያዛችሁት ጽሑፍ አለ። የትንቢት መንፈስ አልፋና ኦሜጋ ራሱ ክርስቶስ አብና መንፈስ ቅዱስ ሥላሴ ነው። ከዛ ውጪ ማንም ምንም በምድር ላይ የማንም ትምህርት፣ የማንም ሃይማኖት፣ የማንም ቤተክርስቲያን መሰረት የለውም። የትንቢት መንፈስ ወይም የጌታ የኢየሱስ ክርስቶስ ምስክርነት አልፋና ኦሜጋ ማን ነው የሚለው? ራሱ ሥላሴ እንጂ ሌላ አይደለም። እኛ የሰውን ምስክር አናስተምርም። ይህ ቤተክርስቲያን በተለይም ሰባተኛ ቀን አድቬንቲስት ቤተክርስቲያን ይህንን መልእክት እንዲያስተምር እግዚአብሔር የመደበው ቤተክርስቲያን ነው። በእጃችሁ የያዛችሁ ጽሑፍ እንዲህ ይላል፣ እጅግ አስተውሉ፣ በቅዱስ መጽሐፍ ያለው የትንቢት መንፈስ በማን ፈቃድ አልመጣችም ይላል? በሰው ፈቃድ አልመጣችም። ነቢያት ራሳቸው የራሳቸውን ትርጓሜ ሊሰጡ በእንግሊዝኛ እንደዚህ ነው ብለው ላንብላችሁ። በእንግሊዝኛ እሺ፣ አንብቤ ይዘሻል። በእንግሊዝኛ በምንም አይነት ሁኔታ በመጽሐፍ ቅዱስ ውስጥ የተጻፈው የትንቢት መንፈስ ከሰው ፈቃድ አልመጣችም ነው ብለው። ስለዚህ የአድቬንቲስት ቤተክርስቲያን የትንቢት መንፈስ ኃላፊነት እወስዳለሁ ለማለት አይችልም። አይሁዶች ኃላፊነት እንወስዳለን ለማለት አይችሉም። ሌላም ሰው ይሄ የኔ ኃላፊነት ነው ብሎ ለመውሰድ አይችልም። የትንቢት መንፈስ የመጣው ከዳንኤል ነው አይደለም የሚለው አይደል? ከኤለን ጂ ዋይት ነው የሚለው። አያችሁ፣ ለብዙ ዘመናት አእምሯችን ደብዛዛ ሐሰተኛ የሆነውን ትምህርት ለብዙ ዘመናት ከወሰደ በኋላ ምን ማድረግ ይጀምራል? ሐሰትን እውነት ለማድረግ ይጀምራል። ለብዙ ጊዜ ሐሰት በሰው አእምሮ ውስጥ ረዥም ጊዜ ሰዎች ሐሰት ተናግሮ ካበቁ በኋላ ሐሰት ምን ሆኖ ይቀራል? ከዛ መርገም እግዚአብሔር ይታደገን። ኤለን ጂ ዋይትም ሆነ ሰባተኛ ቀን አድቬንቲስትም ሆነ ሌሎች የእምነት ክርስትና ከጌታ ክርስቶስ ጋር ያላቸው እውነተኛ የሆነ የህልና አንድነት ያላቸው ሰዎች ሁሉ ምን የሆኑ ናቸው? ኃላፊነት ይህንን መልእክት እንዲያስተላልፉ ኃላፊነት የተሰጣቸው ሰዎች እንጂ የባለቤትነት ስልጣን ለማንም የለም። አረጋግጬ ነግሬያቸዋለሁ። ማንም ሰው ይህ የትንቢት መንፈስ የእኔ ነው ለማለት አይችልም። ለምንድን ነው የእኔ ነው ለማለት የማይችለው? አንደኛ ከእግዚአብሔር ነው። ምስክርነቱ ማን ነው ይላል? ራሱ ኢየሱስ ክርስቶስ ነው የሚለው። እኛ የተሰጠን ኃላፊነት የተሰጠን መልእክተኞች ብቻ ነን እንጂ ይህንን የባለቤትነት ስልጣን የለንም። ይህን አረጋግጬ ደጋግሜ ነግሬያቸዋለሁ። እንግዲህ ከዚህ በኋላ የሚመጣውን ማንኛውንም ኃላፊነት ወስዳለሁ። የሰባተኛ ቀን አድቬንቲስት ቤተክርስቲያን ይህንን መልእክት ልታስተላልፍ
መልእክተኛ ናት እንጂ የባለቤትነት ስልጣን የላትም። የትንቢት መንፈስ ባለቤትነት ስልጣን ያለው ለማንና ለማን ብቻ ነው? ለእግዚአብሔር አብ፣ ለወልድ፣ ለመንፈስ ቅዱስ ብቻ ነው። ይህንን ቃሉ ይናገራል ወይ? ቃሉ ይናገራል። አሁን ደግመን እናነበው በመካከል እንዳይጠፋብን። ቆመህ አንብብ። እንግዲህ የቤተ ክርስቲያን አገልጋይ ስለሆንክ ብቻ የተናገርኩ እንዳይሆን ሶስቱንም ምዕራፍ ቃላቶች አንብብ። ገጾች፣ ቁጥሮች። እንግዲያስ የትንቢታዊ ቃል ይበልጥ ተረጋግጧልና ምን ሆኗል? ተረጋግጧል። ሌሊቱ እስኪነጋ የንጋት ኮከብ በልባችሁ እስኪበራ ድረስ። ማነው ይሄ የንጋት ኮከብ? ኢየሱስ ክርስቶስና ክርስቶስ ብቻ ነው። ማንም ሰው የንጋት ኮከብ ሊሆን አይችልም። እስኪበራ ድረስ በጨለማ ስፍራ ለሚበራ መብራት ጥንቃቄ እንደሚደረግ እናንተም ለዚህ ቃል ትጠነቀቁ መልካም አደርጋላችሁ። ከሁሉ አስቀድሞ ይህንን ልታውቁ ይገባችኋል። ምን መጽሐፍ ያለው የትንቢት ቃል ሁሉ ማንም ሰው በገዛ ራሱ መንገድ የሚተረጉሙ ራሱ ትንቢት ተናጋሪ ወይም ነቢይ ወይም ሐዋርያ ራሱ ምን ለማድረግ አይችልም። ምክንያቱም ትንቢት ከእግዚአብሔር የተላኩ ሰዎች በመንፈስ ቅዱስ ተመርተው የተናገሩት። በማን ነው መንፈስ ትንቢት ሰው ለመናገር የሚችለው? በማን ብቻ ነው? በመንፈስ ቅዱስ ነው እንጂ ከቶ በሰው ፈቃድ የመጣ አይደለም። ከማን የመጣ አይደለም? ከሰው ፈቃድ። እሺ ይሄንን ጽሑፍ እናንባው። ነቢያት የራሳቸውን ትርጓሜ ሊሰጡ ከቶ አይችሉም። የትንቢት መንፈስ ከቶ ከሰዎች ሐሳብ አልመነጨም። ነቢያት ሰዎች ቢሆኑም ከማን ነው የተናገሩት? ከእግዚአብሔር ተናገሩ። በማን ተመርተው? በመንፈስ ቅዱስ ተመርተው። ሁለተኛ ጴጥሮስ ምዕራፍ 1:20-21 ነው። እኔ ያነበብኩላችሁ አንደኛ ከግሪክ፣ ሁለተኛ ከዕብራይስጥ ቋንቋ የተተረጎመው ቀጥተኛ ትርጉሙን ነው የነገርኳችሁ። እንግዲህ ከቀደሙ ቋንቋዎችን ከነቢያትና ከሐዋርያት የተጻፈውን ትርጉም በግልጽ ነግሬያቸዋለሁ። ከዛ በኋላ እናንተ ደግሞ የዘመኑ መጨረሻ ሰዎች እነማን እንደሆኑ ደግሞ መግለጫውን ይሰጣል። የትንቢት መንፈስ የአምላክ የሕይወቱ ምንድን ነው ይላል? እንደውም ብሪዝ ያደረገው ነው የምለው። እናንተ ኢፍ ያለው ነው የምለው። በእንግሊዝኛ ሆሊ ስፒሪት ብሬት ነው የምለው። መንፈስ ቅዱስ ኢፍ ያለው ነው የምለው። መንፈስ ቅዱስ ምንድን ነው ኢፍ ያለው? አንድ ጊዜ ትዝ ይለኛል ከጥንት መጽሐፍ ውስጥ የሕይወቱን እስትንፋስ ኢፍ ያለው በማን ውስጥ ብቻ ነው? በአዳም ውስጥ ነው። ያን እኛ ታውሰናል። ዛሬ ደግሞ በመንፈስ ቅዱሱ የሕይወቱን እስትንፋስ ወደ እያንዳንዳችን ልብ ውስጥ እሱ ኢፍ ያለው ነው። እግዚአብሔር ለዘላለም የተባረከ ይሁን። የትንቢት መንፈስ የአምላክ የሕይወቱ እስትንፋስ ስለሆነ ሰዎችን ሊያስተምር፣ ሊገስጽ፣ ሊቀጣና ሊመራ በጽድቅ መንገድ የእግዚአብሔር ባሪያ ለአምላክ አገልግሎት ፍጹም ብቃት ያለው ሆኖ እንዲዘጋጅ ያደርገዋል። አሜን አላላችሁ? ሁለተኛ ጢሞቴዎስ ምዕራፍ 1:16-17 ሰዎች የትንቢት መንፈስን በሐቀኝነት የክርስቶስ ምስክርነት እንደሆነ ማስተዋል የሚችሉት ራሱ ክርስቶስ በሰዎች በሚያድረው ባህሪው ነው። እግዚአብሔር ምንድን ነው የሚለው በቃሉ? እግዚአብሔር በእናንተ ውስጥ ማድረግንም መፈለግንም መፈጸምንም ማን ነው የሚያደርገው ይላል? እግዚአብሔር ራሱ ነው ይላል። ስለዚህ ሰዎች የትንቢት መንፈስን በሐቀኝነት የክርስቶስ ምስክርነት እንደሆነ ማስተዋል የሚችሉት ራሱ ክርስቶስ በሰዎች በሚያድረው ባህሪው ነው። የክርስቶስ ባህሪ በሰዎች ማንነት ወይም ሥጋ፣ ነፍስ፣ መንፈስ ውስጥ መገለጥ ለሰዎች የትንቢት መንፈስ እውነተኝነትን፣ እርግጠኝነትን፣ ሐቀኝነትንና የሕይወት ልምምድን ያንጸባርቃል። የአምላክ በሰዎች ውስጥ ማደር
ሰውን የአምላክ መኖሪያ ወይም ደግሞ ምን ያደርገዋል ይላል ተጽፏል። አንደኛ ቆሮንቶስ ምዕራፍ 3 16 እስከ 17 ወይም 6 19 እስከ 20 ድረስ በአምላካቸው የተሞሉ ሰዎች እነዚህ ነቢያት፣ ሐዋርያት፣ ወንጌላውያን፣ አስተማሪዎች፣ ፈዋሾች፣ ተአምረኞችና ለጋሾች በመንፈስ ቅዱስ ተሞልተው እውነተኛ አምልኮን፣ ትምህርትን፣ ጤናን፣ ራእይን፣ ድምዳሜንና የትንቢት መንፈስ ታሪክን በእውነት በማስተማር በመንፈስ ቅዱስ እሳት በክርስቶስ መስዋዕት ደምና በክርስቶስ መስዋዕት ደምና በአብ በብርሃንና በዳመና አምድ ምድርን በሚያበራውና በሚያንጸባርቀው ጮራ ይሞላሉ። ዮኤል ምዕራፍ 2 28 እስከ 30 ራእይ ዮሐንስ ምዕራፍ 11 1 አሁን እሱን እናነባለን አብረን። ዮኤል ምዕራፍ 2 ቁጥር 28 እስከ 30 ማንም የደረሰ ሊያነብልኝ ይችላል። ይህ ታዘብ አንቺ አሁን ራእይ ዮሐንስ ምዕራፍ 18 ቁጥር 1 አንብቤ። ከዚህም በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ክብሩም የተነሳ ምድር በራች። አመሰግንሻለሁ። ልክ ነው። ዮኤል ምዕራፍ 2 ቁጥር 28 እስከ 30 ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሾች ሁሉ አፈሳለሁ። ወንዶች አፈሳለሁ። ወንዶችና ሴቶች ልጆቻቸውን ትንቢትን ይናገራሉ፣ ሽማግሌዎቻቸውም ሕልምን ያልማሉ፣ በጎዞቻቸውም ራእይን ያያሉ። እስከ 30 ደግሞም በዚያ ወራት በወንዶች በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደመና፣ እሳት፣ የጢስም ልክ ነው። እስከ 30 ድረስ በላይ በሰማይ ድንቆችን አሳያለሁ። ኦኬ። ያውም እናንተ እና እኛ ነና አይደለም ሰዎች እግዚአብሔር በመጨረሻ ዘመን ላይ በሴቶች እና አንዳንዶች ሴቶች ወንጌል ለማስተማር አይችሉም የሚሉም አሉ። ከልማድ ትምህርት እግዚአብሔር ነፃ ያውጣን። እግዚአብሔር አምላክ ይህንን ቤተክርስቲያን ከልማድ ትምህርትና ከወግና ከስርዓት ትምህርት አእምሯችንን ነፃ ስላወጣው እግዚአብሔርን ለዘላለም አመሰግነዋለሁ። ኤለን ጂ ዋይት ሴት ነበረች ወይስ ወንድ ነው? ወገኖች አንዳንድ ጊዜ ያልሆነ ነገር ተምረን ብዙ ችግር ውስጥ ገብተናል። እግዚአብሔር ከዚህ ከአእምሮ ዳዌ እንዲያነጻን እግዚአብሔር ፈቃዱ ይሁን። እግዚአብሔር የጠራው ነፍስ ማንም ያስተምራል። ባይዘይ አስቴር ሴት ናት ወንድ ናት? አስቴር በቀለ ሴት ናት ወንድ ናት? ስትዘምር ነበረች አይደል? እግዚአብሔርን ስታመሰግን ነበረች ወይ? ይህ ታዘብ ብዙ ጊዜ አትናገርም። ይህ ታዘብ አስቴር ውዳሴን ታቀርብ ነበር። ይህ ታዘብ አንቺን ነው ስታቀርብ ነበረች። አሁን ዛሬ እንደው አቅርባለች። ሴቶች በእግዚአብሔር ወንበር በእግዚአብሔር መድረክ ላይ አቁሙ ይላል መጽሐፍ ቅዱስ። ወገኖች ሰይጣን የያዛቸው ሴቶች ናቸው በእግዚአብሔር መድረክ ለመቆም የማይችሉ። በመንፈስ ቅዱስ የሚመሩ ሴቶችም ወንዶችም በወንጌል በእግዚአብሔር ፊት ለመቆም መብት አላቸው። እግዚአብሔር ለዘላለም ይባረክ። በዛን ጊዜ አሜን እንኳን አላላችሁም።
ጋሽ ብርሃኑ በቃ አሜን ለማለት አቃተህ አይደለም እንዴ? በመንፈስ ቅዱስ የሚመሩ ሴቶችን ወንዶችን ወንጌል ለማስተማር ይችላሉ። አሜን ሃሌሉያ። ያውም እኔና እናንተ ነን። እንደ ጋሽ ሲሳይ አላነበብኩትም። ይህ ነው የትንቢት መንፈስ። የትንቢት መንፈስ ለመሆኑ ምንድን ነው? የክርስቶስ ምስክርነት ነው። የክርስቶስ ምስክርነት ምንድን ነው? ወንጌል ነው። የምስራች ድምፅ ማለት ነው። ማበድ ማለት ነው። በእግዚአብሔር ወንጌል ማበድ ማለት ነው። ክርስቶስ እኮ አብዶ ሲሰራ ነበር። ነቢያት ሲሰሩ ነበሩ። ኢየሱስ ክርስቶስን እንደውም አብዷል ብቻ አይደለም እኮ ሞኞች እብድ ጋኔን አለበት ይሉ ነበር። ግን የአባቱ ማንነት ነበረ እርሱን እስከ መስቀል ሞት ድረስ ለእኔና ለእናንተ ያደረሰው። ይህንን የምስራች ድምፅ አዋጅ የማይናገር ማንም ዲዳ፣ አንዳንድ ጊዜ እግዚአብሔር ዲዶችን አፋቸውን አስከፍቶ እኮ ይጠቀማል። እግዚአብሔር ይመስገን። ቀሲሳ የወንድሙን ልጅ ለማናገር ፈልገው የሚያብድበትን ቃል ጠብቆ ቢያጣ እግዚአብሔር ሲያሳብደው ቁጭ ብሎ ወንጌልን ይሰማል። ሰማ ማታ እኔም መቻለሁ ዝም ብዬ እኔ የተናገርኩ እንደሆነ ነገር ይበላሻል ብዬ ጻት ብዬ ደግሞ እዚች ላይ ተቀምጬ ነው ይሰማው። ከፈለጋችሁ ጥቅሶችን ሁሉ ወስጃለሁ። እኔንም ሳይቀር ይመክረኝ ነበረ ይሄ ሰውዬው። አንዳንዴ እግዚአብሔር እንኳንና ኢሳያስ አህያን በአህያ አፋችንን እንትን ያስዘጋል። እግዚአብሔር ብቻ አህያ እንዳይናገርብን እግዚአብሔር ይጠብቀን። እኛ አህያ እብደታችንን አህያ እስከምነግረን ማቆየት የለብንም። ወገኖች እባካችሁ እግዚአብሔርንና የእግዚአብሔርን ነገር እንናገር። በዛን ጊዜ ሁላችሁ በእግዚአብሔር ወንጌል አብዳችሁ ትቀራላችሁ። ያ ነው የትንቢት መንፈስ። እግዚአብሔር ለዘላለም የተባረከ ይሁን። ዛሬም በቅዱሳን ሕይወት የሚሰራ የተዘጋውና የፈረሰው የምድረ በዳ ቤተ መቅደስ ታሪክ አይደለም። የምድረ በዳ ቤተ መቅደስ ለመሆኑ እንደፈረሰ ሁላችንም እናውቃለን። ነው አይደለም? ተዘግተዋል፣ አልተዘጋም? አንዳንዶች የተዘጋውን ቤተ መቅደስ እየከፈቱ ስለ ስዕልና ምሳሌ ያስተምራሉ። የፈረሰውን ቤተ መቅደስ እየገነቡ ቀኑን ሙሉ ለሰዎች እያስተማሩ ይውላሉ። እኔ ግን የተከፈተውንና የኢየሱስ ክርስቶስን ቤተ መቅደስ ያው በሰማይ ያለውንና ያው ቤተ መቅደስ እናንተ ራሳችሁ እንደሆናችሁ የሕይወትን ቤተ መቅደስ ታሪክ ነግራችኋለሁ። እግዚአብሔር ለዘላለም የተባረከ ይሁን። የዚህ ቤተ ክርስቲያን መሰረቱና መጀመሪያውም መጨረሻውም የእግዚአብሔር ቤተ መቅደስ የሰማያዊ ቤተ መቅደስና በምድር የሰማይን ቤተ መቅደስ በውክልና የምታገለግሉ የእግዚአብሔር ቅዱሳን እናንተ ናችሁ። እግዚአብሔር ለዘላለም ይባረክ። እኛም በመጨረሻ ዘመን የተዘጋውን ቤተ መቅደስ አንከፍትም፣ የፈረሰውንም ቤተ መቅደስ አንገነባም። ኦልሬዲ ለዘላለም የተገነቡ 2 ቤተ መቅደሶች አሉ። ያውም እናንተና እኔ፣ ከዛም ደግሞ የእግዚአብሔር የሰማይ ቤተ መቅደስ ነው። ይሄ አገልጋዮች እነዚህ ናቸው። በእግዚአብሔር አብደው እግዚአብሔርን እያገለገሉ ክብሩን እየገለጡ ምጣቱን የሚጠብቁ የእግዚአብሔር ልጆች እነዚህ ናቸው። እኛም በመጨረሻ ዘመን ያለነው በሕያው አምላክ ወንጌል ምድሪቱን እንድንሞላ ነው። ለዚህ ነው የተላክነው። ይህንን ለመግለጽ የምንችለው እነዚህን 7ቱን ነገሮች በግልጽ ነግራቸዋለሁ። እነዚህ ናቸው የትንቢት መንፈስ ደረጃዎች። አንደኛ በሁለተኛ ገጽ ላይ ነው ያለው። እነዚህ የትንቢት መንፈስ ደረጃዎች ናቸው። ወንጌል፣ ሁለተኛ
አምልኮ፣ ሶስተኛ ትምህርት፣ አራተኛ ጤና፣ አምስተኛ ራእይ፣ ስድስተኛ ድምዳሜ፣ ሰባተኛ ትንቢታዊ ታሪክ ዘርፎቹ ወይም ዝርዝሮቹ ወይም ክፍሎቹ። ወንጌል ምንድን ነው? አንደኛ ለእያንዳንዱ በግለሰብ ደረጃ የሚሰጥ የግለሰብ ምስክርነት። የግለሰብ ምስክርነት ሰዎች በእግዚአብሔር መንፈስ እየተመሩ የሚኖሩ ሰዎች። ለምሳሌ አንድ ምሳሌ ልስጣችሁ። ኢዮብ ነቢይ ነው? በመጽሐፍ ቅዱስ ውስጥ ነቢይ ነው አይደለም? አስቴር ነቢይ ናት አይደለችም? ኢዝራም ነቢይ አይልም? አስቴርንም ነቢይ አይልም? ማርያምንም ነቢይ ናት አይልም? ሐዋርያም ና አይልም? በእግዚአብሔር መንፈስ የሚመሩ ሰዎች ምስክርነት ማለት ነው። የግል ምስክርነት። ይህ አንድ ለአንድ የሚሆን የእግዚአብሔር አገልግሎት ማለት ነው። ሁለተኛ ወንጌል የህዝብ አገልግሎት። በአዳራሽ ህዝብ ሰብስበን የምንሰጠው የወንጌል አገልግሎት ማለት ነው። ይህንን አድቬንቲስት ቤተክርስቲያን ታደርጋለች። ካምፕ ሚቲንግ ምንድን ነው? ወንጌል ለመስበክ ነው አይደለም? በእኛ ሀገር ብዙ ጊዜ አዳራሽ ከፍተን የምንሰብከው ስብከት ይሄ ነው። ፓብሊክ አገልግሎት የሚባለው ወይ የህዝብ አገልግሎት፣ መላ ለህዝብ ሁሉ የሚሰጥ አገልግሎት ማለት ነው። ይህንን አንድ በአንድ ነው የምንሄደው። እያንዳንዱን ነገር በዘርፍ ብቻ አይደለም፣ በእያንዳንዱ በግል እንሄዳለን። አምልኮስ ምንድን ነው? ምንድን ነው አምልኮ? ጸሎት ምንድን ነው ለመሆኑ? ጋሽ ብርሃን ከዚህ ሌላ ነገር በምድር ላይ ነገር የለም። እኔ ሁሉም ነገር ባይሰጠኝ ጸሎትን ከተለማመድኩ እኮ ሁሉም ነገር አለኝ። እግዚአብሔር ይመስገን። እኛ እኮ ብዙ ወሬ ነው የምናወራው። አንድ ሰው ጸሎት ተደረገ ማለት ጸሎት ላይ አለ ማለት ማለት ነው ከእግዚአብሔር ጋር እየተጫወተ ነው ማለት ነው። ከዛ ሌላ ነገር ወንጌልም አያስፈልግም እኮ። አንድ ሰው ጸሎት ላይ ከተገኘ እግዚአብሔር የሚሰጠውን ምስክርነት መጥቶ ለሰዎች ማውራት ብቻ ነው። ትንቢት ተናጋሪ መሆን የለበትም። ሐዋርያ መሆን የለበትም። ግለሰቦች ከእግዚአብሔር ጋር እየተገናኙ ለዘመናት ሁሉ ከእግዚአብሔር ጋር እየተወያዩ። አንዳንድ ሰዎች ነቢይ ለመሆን ይሽቀዳደማሉ፣ ወይም ሊሰየሙ ይፈልጋሉ። ቄስ ለመሆን ይሯሯጣሉ፣ ወይም ደግሞ ሐዋርያ ለመባል በጣም ይሽቀዳደማሉ፣ ይሯሯጣሉ። አስፈላጊ ነው? ነቢይም ሐዋርያም የሚያደርገው ማን ብቻ ነው? ከዛ ሰዎች የሚሾሙን ነቢይነት ከዛ ከሰዎች ብዙ ጊዜ በእኛ ቤተክርስቲያንም ውስጥ ችግር አለ። ሰዎችን ቄሶች ለማድረግ እንቀባቸዋለን። ይሄ ነውር ነው። ቄስ ለመሆን ሰው መቀባት የለበትም። እኛ ቄስ ሲሆን ነው ያን ሰው መቀባት ያለብን። እግዚአብሔር ይመስገን። ቄስ መሆኑስ ይሄ እረኛ ለመሆኑ ሲረጋገጥ ብቻ ነው ይህን ሰው ለመቀባት የምንችለው። የእግዚአብሔር አሰራር እንደዚህ ነው። ስለቀባን ሰው ቄስ ሊሆን አይችልም። ለዛ ሹመት የምንሽቀዳዳም እናቁም። እግዚአብሔር ይቅር ይባለን። ሹመት ከእግዚአብሔር ብቻ ሲመጣን እሱንም መሸሽ ነው ያለብን። ምክንያቱም እግዚአብሔር ኢንትረስትድ ካደረገን በኋላ ኋላ ምን እንሆናለን? እኛ ሰዎች ስለሆነ ወደ ኋላ ማፈግፈግ አለ። እንደ ሰሎሞን ማፈግፈግ አለ። እንደ ባለፈ ጊዜ ሲታሰብ የነበረው ንጉሥ እንደ ምናሴም መሆን አለ። ልጃችንን ማረድ እንኳን አለ። ወገኖች እኛ መጠንቀቅ አለብን። በዚህ ቤተክርስቲያን ውስጥ ኤለን ጂ ዋይት ነቢይ የሆነችበት ምግባሯ ፍጹም ስለሆነ ነው እኔም የተቀበልኩት። በዛና በዛ መሰረት ብቻ ነው። ስለዚህ ጸሎት አንድ አምልኮ ነው፣ አንዱ አይነት ነው። ሁለተኛ አምልኮ ምንድን ነው? ሌላ የአምልኮ ዘይቤዎች አሉ፣ ብዙዎች ናቸው። አንዳንዶቹን ልጥቀስላችሁ። ዝማሬ አምልኮ ነው። ስብከት አምልኮ ነው። መጸለይ ለሌሎች
የፈውስ ጸሎት ማድረግ አምልኮ ነው። ሰው ሁሉ እዚህ የተቀመጠ ውጪ ሆኖ አንድ ሰው ብቻውን ሆኖ ለእኛ መጸለይ ይሄ አምልኮ ነው። ሶስተኛ ትምህርት ታሪካዊ ትምህርት ያስፈልገናል። ትምህርት ያስፈልገናል ወገኖች፣ ትምህርት ያስፈልገናል። ሁሉም አይነት ትምህርት ያስፈልገናል። ዳንኤል በሁሉም ብቃት ያለው ሰው ነበር። ቋንቋን ይችል ነበር። ሳይንስ ይችል ነበር ወይ? ሳይንስ የሚለውን ቃል ይችል ነበር። ዳንኤል አስትሮኖሚስት ነው ነበር አይደለም? የሰማይ ምስጢር ያውቅ ነበር። ስነ መለኮትን ያውቅ ነበር። ታሪካዊ ትምህርት ያስፈልገናል። ሳይንሳዊ ትምህርት ያስፈልገናል። ግብረ ገብ ስርዓት ትምህርት ያስፈልገናል። ስነ መለኮት ትምህርት ያስፈልገናል። ሁሉም ያስፈልገናል። ዳንኤል ለመሆኑ ስነ መለኮት ያውቃል? ስነ መለኮት ለመሆኑ ምንድን ነው? ከእግዚአብሔር ጋር ይወያይ ነበር ዳንኤል። እና ደግሞ ሳይንስ ያውቃል ይላል በመጽሐፍ ቅዱስ በዳንኤል ምዕራፍ 1 ላይ ስታነቡ ሳይንስን ያውቃል፣ ቋንቋን ያውቃል፣ ታሪክን ያውቃል ይላል። የሚቀርበትም ነገር የለም፣ ሁሉን ነገር ያውቃል ይላል የእግዚአብሔር ቃል። ስነ ስርዓት ነበረው። ስነ ልቦናው ንጹህ ነው። ጤና ያስፈልገናል። ጤና ያስፈልገናል ወይ? ለክርስቲያኖች ምን አይነት ጤና ነው የሚያስፈልገን? ጤና የሌለ ሰው ቸርችም እኮ ለመምጣት አይችልም ወገኖች። ስለዚህ አካላዊ ጤና ያስፈልገናል። ይህ ታዘብና ይህ እዚህ ብዙዎቻችሁ አገልጋይ ሐኪሞች ስለሆናችሁ ከዚህ ቤት ብትወጡ ጥሩ ነው። ጤና የማትፈልጉ ከሆነ ወደ 6-7 የምትሆኑ እዚህ ያላችሁ ወደ 8 ናቸው ነው። ስለዚህ በጣም መጠንቀቅ ያለብን አካላዊ ጤና ያስፈልገናል። የአእምሮ ጤና ያስፈልገናል። ስሜታችንስ ኢሞሽናል ጤና ያስፈልገናል። ማህበራዊ ጤናስ ከአካባቢያችን ሰዎች ጋር ሰላማዊ አንድነት፣ ህብረት ከሌላ ከቤተሰባችን፣ ከእናታችን፣ ከእህታችን፣ ከወንድማችን፣ ከሚስታችን፣ ከባላችን፣ ከሚስታችን ጋር ጤና ያስፈልገናል ወይ? ንቁ። ባህላዊ ጤናስ? ባህላዊ ጤና ያስፈልገናል አይደል? አሜሪካ የጦርነት ሀገር ብትሆን ሁላችሁ እዚህ ትመጡ ነበር? እያንዳንዳችሁ ዕለት ለሀገራችሁ የምትጸልየው የምን ችግር ነው ያለን? የባህል በሽታ እኮ ነው ያለን። ዘረኝነት ከምንድን ነው የሚመጣ? ከባህል ነው አይደል አንዴ? ወይስ ከሌላ ሀገር ነው የሚመጣ? ከባህላችን የሚነሳ እብደት ነው። ዘረኝነት፣ ምቀኝነት፣ ጥላቻ፣ ነቀፋ የሚመጣው ከባህል ነው። እናቶቻችን እየረገሙን፣ አባቶቻችን እየረገሙን፣ መንደራችን እየረገመን ስላደገን ብዙውን ጊዜ እኛ እዚህ ሀገር መተን እንኳን እንራገማለን አይደል? እግዚአብሔር የህልና ወይም ደግሞ የባህል ጤናንም እግዚአብሔር እንዲሰጠን መጸለይ ነው። ንብረታዊ ጤንነት ይሳ ሀብታም መሆን ጥሩ ነው አይደል? አንዳንዶች መጥፎ ነው ይላሉ። እኔ ሀብታም ቢሆን በጣም ደስ ይለኛል፣ ግን እኔ ሀብታም ሲሆን በበለጠ እሰጣለሁ። ባለቤቴ ምን ትለኛላችሁ? ልጇና እኔ ማህበራዊ ህይወት ስለምንኖር ቤቷን እንዳናፈርስ ማህበራዊ ወገኖች ንብረታችንም ጤናማ እንዲሆን ያስፈልጋል። ከሁሉ በላይ ግን ሌላ ምንድን ነው የሚያስፈልገን? መንፈሳዊ ጤንነት። መንፈሳዊ ጤናማዎች ከሆነን አካባቢያችንን ሁሉ እንባርካለን። ልጄ ሲዘምር የነበረው ሆነ ራእይ ያስፈልገናል እንዴ? ራእይ የሌላው ህዝብ ምን ይሆናል ይላል። አካባቢያችን በራእይ ካልተሞላን በተቀር አካባቢያችን በሞት፣ በብጥብጥ፣ በሁከት፣ በሐሰት፣ በሐሜት፣ በጭቅጭቅ፣ በንትርክ በቃ የሰይጣን ወኪሎች ሆነን በቃ መንደር፣ አካባቢ፣ ሀገር ሁሉ ይጠፋል። በዛን ጊዜ ሁሉ እናንተ መንፈሳዊ ጤናማዎች ምንድን ነው የምታደርጉ?
ወደ ጓዳችሁ ገብታችሁ ጸሎት ማድረግ ነው። በዛን ጊዜ ምን ይሆናል? ልክ እንደ ፌንጣ የሐሰት መንፈስ ሁሉ በየመንደሩ በየስርቻው ምን እየሆነ ይቀራል? እየሞተ ይቀራል። አስር ጸሎት ስታደርግ ምንድን ነው የሆነው? የሀገር አዋጅ ምን ሆነ? ሴቶች ባካችሁ እህት ገነት ሰዎች ሁከት በሚፈጥሩበት አንቺ እነሱ ከበራፍ ሲያንኳኩ አንቺ ወደ ጓዳሽ ስትገቢ ምንድን ነው የሚሆነው? በሮቹን ማንኳኳት ይቀራል። አንድ ቀን ቤታችንን እኛ ስንኖር እኔ እንቅልፍ እወዳለሁ። ሚስቴ እንቅልፍ ቤዛትም ትነቃለች። አጋንንት ከውጭ መጣና ቤታችንን የመጀመሪያውን በር ገንጥሎ ገባ። አሁን ወደ ልጇ በር እንዳይገባ ምን ያደረገች? እሷ ከአልጋ ላይ ኢሚዲየትሊ ቅጽበት ነው የወረደችው። እኔ ተኝቻለሁ። ቅጽበት ወረደችና የወረቀት እንትን አለ። እቺ ሴትዮ ስትጸልይ አዳምጧት። ወረቀት በር አለና ወረቀት በሩን ሰውየው ይገፋል። በሩ አይከፈትም። እሷ ኦልሬዲ በምብርክክ ላይ ይኮናል። እኔን እየገፋችኝ በሩ ተከፍቷል ትላለች። ነው ኋላ ተቸግሬ ተነሳሁኝና እና መጨረሻ ላይ ሴትዮ ኦልሬዲ በምብርክክ ላይ ስለሆነ በትልቅ መሳሪያ የመጀመሪያውን በር ከፍተው የገቡ ሰዎች ወረቀቱን መግባት አልቻሉም። አላ ተነስና ተናገር አለችኝ። እኮ የቄስ ዳንኤል ቤት ነው ልቀቁት አልኩኝ። በስመአብ ተሳስተናልና በቃ ሁላቸውም የልጄንም ቤት ሁሉንም እንትን በርብረው ሲያበቁ ምንም ያልነበረም እነሱ ወጥተው ሄዱ። ኋላ እኛ እስከ ዓርብ ቀን ማታ ነው ደግሞ በሰንበት ቀን ረፍት የሚያሰጣ ጋኔንት መንፈስ ይመጣል። አንዳንድ ሴቶች እናንተ ካልጸላችሁ ምድር ትፈርሳለች፣ በጣም መጠንቀቅ አለባችሁ። ጸልዩ። በመጨረሻ ላይ ሐቀኛ የሆነ ወይም ቀጥተኛ ማለት እውነተኛ የሆነ ከእግዚአብሔርና እናንተ የምትወያዩበት ማለት ነው። ሰውን እንኳን ከሞት ለማዳን ይሄ ጸጋ። ዘመድሽ ማን ናት? እቺ የሙሴ ሚስት ማን ነው የምትባለው? ዚፖራ ናት። እግዚአብሔር እገለዋለሁ አለ። አይ አንተ አትገለም፣ እኔና አንተ እንወያያለን አለችና ከሰውየው ጋር ያው ሰውየው ማን ነው? እግዚአብሔር ጋር ውይይት ገባች፣ አቆመች ማለት ልጄ ሁልጊዜ እግዚአብሔርን አዳምጪ፣ ባልሽን ከሞት ማዳን የምትችይ አንቺ ነሽ። ልጄ አንቺም እንደዚሁ አንተ ሁለታችሁ ልጆቼ ስለሆናችሁ በግልጽ ነግራችኋለሁ። ከእግዚአብሔር ቀጥተኛ ራእይ ተቀበሉ። ማን ነው እናንተ ቀጥተኛ ከእግዚአብሔር ጋር አትናገሩም ያላችሁ ማን ነው? ይሄ አስማረች ከእግዚአብሔር ጋር መነጋገር ተለማመጂ። ከዛ በኋላ ሌላ እንቆቅልሽ ሁሉ ከእግሮችሽ ስር ይሆናሉ። ለእኛ የነገርሽን እንደሆነ አዎ ችግር አለባት በቃ እኛ እንረሳለን እንጂ እውነተኛውን ነገር ልንገር። እንጸልያለን ብለን አሁን ከዚህ ከወጣ በኋላ እራሳዋለሁ። ከእግዚአብሔር ጋር ራእይ ይኑርሽ። ያን ጊዜ ሁሉም ሳይቀር ትታደጊያለሽ። አንቺ ለሞት ምክንያት አትሆኝም። ለሞት ምክንያት የሆነውን ነገር ሁሉ ህይወት ትሰጪያለሽ። ሙሴን የታደገችው ሚስቱ ናት፣ ሴት ናት ማለቴ ነው። ስለዚህ ሴቶች የእግዚአብሔር ቀጥተኛ ራእይ ለመቀበል ምንጊዜም ተዘጋጁ። ወንጌል ሁሉ ጊዜ ለዘመናት ሲሰበክ የነበረው ለማን ነው? ለወንዶች ነው። እናንተስ ሰው አልነበራችሁም። በብዙ መንገዱ ኢየሱስ ክርስቶስ በመጣ ጊዜ የመጀመሪያ የወንጌል ድጋፍን የሰጡ ወንዶች ናቸው ሴቶች ናቸው? ማለት ስጡኝ። ሴቶች ናቸው ወንዶች? የወለደችው ወንድ ነው ሴት ነው? የወለደችው ዮሴፍ ነው ኢየሱስን የወለደው? ማርያም ነው የወለደችው? የደህንነታችን ዋስትና እንኳን ሳይቀር እኮ በሴቶች እጅ ነው። የሐሰትን ወንጌል ሌሎች ብዙ ጊዜ ሰብከን ዛሬ በቃ ሁሉም ነገር እኔ ያልኩት ያለ ተወዳዳሪ ሴቶችን አይደለም። ኤልሳቤጥም ገና በማህፀን እያለ ለኢየሱስ ምስክር ሰጥታለች። yes እህቶቼ፣ ወንድሞቼ፣ እኛም ወንዶችም ሴቶችም የእግዚአብሔር ነቢያት
ሆነን ራእይን ከእግዚአብሔር እንቀበል። እውነተኛውን ቀጥተኛውን፣ ሴቶችም ወንዶችም ቀጥተኛ ራእይ ለመቀበል ይችላሉ። ራእይ ለመሆኑ ምንድን ነው? እያዩ ከእግዚአብሔር ጋር መወያየት ማለት እኮ ነው። ሌላ ትርጉም የለውም። ልጅ አስቴር እየሰማሽኝ ነው? ራእይ የሚባለው ቃል ሰዎች በአእምሯችን ውስጥ ያስቀመጡት የተደበቀና የተሰወረ ወሬ አይደለም። ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ጋር መወያየት ማለት ነው፣ ፊት ለፊት። እግዚአብሔር ደግሞ ሴቶችን ይራራላቸዋል። ወደ እሱ በመጡ ጊዜ ሁሉ ያዳምጣቸዋል። ተፈጥሯዊ ራእይ፣ ተፈጥሯዊ ማለቴ በአካባቢያችን ያሉ ነገሮች እግዚአብሔርን የሚገልጡ ብዙ ነገሮች ስላሉ ተፈጥሮን አድምቁ። ውሃ ሲናገር የውሃን ድምፅ ታውቃላችሁ? ዛፎች ሲያጨበጭቡ አይታችሁ ታውቃላችሁ? እዝርት ይሄ ስራማድ አይታችሁ ታውቃላችሁ? ወይብ ሲያደርግ ተፈጥሮ ውስጥ እግዚአብሔር ራሱን ልምምዳዊ በእናንተ ውስጥ በሌላ ወንድም በሌላ እህት ውስጥ እግዚአብሔር ተናግሮ ሌሎቻችንን ከሞትና ከጥፋት ለመታደግ የሚችል የእግዚአብሔር ምክር ማለት ነው። ልምምዳዊ ማለት የቃሉ እንደውም ቃሉ እኮ አራተኛ ነው። መጽሐፍ ቅዱስ ማለት ነው። አስቀድሞ እግዚአብሔር በቀጥታ ይናገራል፣ በተፈጥሮ ውስጥ ይናገራል፣ በህይወታችን ውስጥ ይናገረናል። እንደገና ደግሞ በተዋህዶ ተናግሮናል። ተዋህዶ ማለት እግዚአብሔር ሰው ሆኖ ማን ነው እሱ? ክርስቶስ ኢየሱስ። ምስጢሩን ታውቃለህ? ከሽ ብርሃን ተዋህዶ ምስጢሩ ምን እንደሆነ ታውቃለህ? እንዴት ነው ሰው እንዴት ሴት ያለ ወንድ ትወልዳለች? ይሄ ተፈጥሮ ነው? የእግዚአብሔር ድንቅ ስራ ነው። ድንቅ ስራ በተዋህዶ ውስጥ የተገለጠው የእግዚአብሔር ሁሉ ትንሣኤሳ አንድ ሰው አንድ ቀን ሙቶ ሁለተኛ ቀን ተኝቶ ውሎ ሶስተኛ ቀን ብድግ ብሎ ባል እንግዲህ እሳት በአንተም ይውረድ በማንም ይውረድ። አሁን ደግሞ ይመጣል። ታገሱ ብሎናል። ይህንን ወንጌል እያበለን እየመሰከረን እንደገና ደግሞ ምጣቱን እንጠብቃለን። እግዚአብሔር አምላካችን የተባረከውን የምጣቱ ምስጢር ለማንም አልተገለጠም። ለተቀደሱ ለእግዚአብሔር ልጆች በተቀር አይናቸው ለተከፈቱ በተቀር የመምጣቱንም ተስፋ ብዙ ሰዎች ተስፋ ቆርጠው ሳይንቲስቶች፣ ፈላስፎች፣ ብዙ ዶክተሮች ጣፍቶ ባሉበት እኔና እናንተ ግን የምጣቱን ብርሃን ጋሽ ዳንኤል ምንኛ እውነተኛ ነህ አንተ ጌታ ኢየሱስ ክርስቶስ ደግም ይመጣል የምትለው አይኔ ስላየችው ነው። እኔ ስላየችው ነው። እኔ እብድና ከሃዲ የነበርኩትን የእግዚአብሔር ልጅ መጥቶ ስለታደገኝ ነው ይሄንን ወንጌል የምናገር። ቀጥታም ደግሞ ወደዚህ ቤተክርስቲያን እንዲሄድም የነገረኝ እሱ ነው እንጂ የሰዎች ልጆች አይደሉም። ስለዚህ ከሰዎች የተማርኩትን አልነግራቸውም። እኔ ከክርስቶስ ኢየሱስ የሰማሁትንና ያየሁትን ነግራቸዋለሁ። የድምዳሜ ፍጻሜ በዛሬ ቀን የሚሆኑ ሁኔታዎች፣ በሀገራችን የሚሆኑ ሁኔታዎች ዘመኑ እየተበላሻሸ ሰው ኢየሱስ ክርስቶስ ምንድን ነበር? ፍቅር ምን ትሆናለች አለ በመጨረሻ ዘመን ጋሽ ኢሳያስ። እንደ ምን ትቀዘቅዛለች ነው አለ፣ እንደ ሰም። ስለዚህ እግዚአብሔር ግን በዚህ ሁሉ ውስጥ ቅሬታን ለመታደግ እኔንና እናንተን ወደዚህ እውነት ጠርቶናል። እግዚአብሔር ለዘላለም የተባረከ ይሁን። በወቅታዊ ሁኔታዎች ህይወታችን እንዳይሰጥም እንደገናም ደግሞ ኢየሱስ ክርስቶስ ይሆናል ብሎ የተናገራቸው ነገሮች እየተፈጸሙ ናቸው። ምድር ትናወጣለች ብለዋል እግዚአብሔር። የነውጥ ዘመን ነው ይሄ። ምድር ትናወጣለች። ህዝብ እርስ በራሱ በጦርነት ውስጥ ነው አይደለም እንዴ? ዓለም በሙሉ ያለው ያንዳንዳችን በቤተ ዘመዶቻችን ውስጥ የሆነውን በዚህ ጊዜ ህይወታችንን የሚያደቅ ሀዘን ውስጥ እያለፈን ይሄ ከእግዚአብሔር ይሁን አይደለም፣ ከአካባቢያችን የሚነሳ አውሎ ነፋስ ሞገድ የዘመኑ መጨረሻ እንድትዋጁ ነው። ለዛ ነው ሁላችንም በአንድ ላይ ሆነን የእግዚአብሔርን ምህረት መጠየቅ ያለብን። ስለዚህም ደግሞ የመጀመሪያ ምጣቱ ዕዳችንን የከፈለበት ምጣቱ ምስጢሩ፣ እንደገና ደግሞ ደግም ምጣቱ ምን የሚያደርግ ዘላለማዊ ንግስናን
ኢየሱስ ክርስቶስ ለዘላለም ንጉስ ነው። አሁን እኮ ትልቁ ነገር የኛ መንገስ እኮ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስና ቅዱሳን መላእክት እየተጠባበቁ እየጓጉ ታላቅ ክንፎቻቸውን መላእክት ከፍተው ወደኛ ለመብረር እየሞከሩ ያሉ። ይህንን ከማድረጋችን በፊት የትንቢቱ ታሪክ ፍጻሜ ከመሆኑ በፊት ይህ በመለኮት የተቀደሰ ተልእኮ ወይም ለሰው ሁሉ እንዲደርስና የሰው ልጅ ሁሉ ለተቤዠበትና በአንድነት የመጨረሻውን እያነበብኩኝ በመጨረሻ ገጽ ያለውን ነው እያነበብኩላችሁ ያለ። የመጨረሻ ገጽ ላይ አጠቃላይ ሐሳብ አለ፣ እዛ ላይ እያነበብኩ ነው። ይህ በመለኮት የተቀደሰ ተልእኮ ወይም ደግሞ ለሰው ሁሉ እንዲደርስና የሰው ልጅ ሁሉ ለተቤዠበትና በአንድነት በአምላክ ውህደት እንዲኖርና በታቀደለት ወደ ጥንቱ መለኮታዊ ቤተሰብነት ወደ ዘላለማዊ የክብርና የደስታ ታድላ እንዲደርስና እንዲሞላ ነው። ይህ ሕያው መልእክት ከአምላክ ለኤለን ጂ ዋይት እና ሰባተኛ ቀን አድቬንቲስት ቤተክርስቲያን ለሰዎች በምድር ገጽ ሁሉ እንድናውጅና እኛም እንድንኖርበት ተሰጠን። ሂቴ በእምነት መዝሙር ትዘምርልናለች። ይህንን ይዘን በሚቀጥሉት ምን ያህል እንደምንጨርስ አላውቅም። እያንዳንዱን ንድፈ ሐሳብ ለእያንዳንዳችሁ ይህንን መልሼ ከእናንተ ጋር ማጠናበት ጊዜ አለ። እስከዛ ጊዜ ድረስ በመግቢያ ሐሳብ ላይ በዚህ አይነት ሁኔታ እናቆማለን። መዝሙር እህታችን በእምነት አድርጋ ጸሎት እናደርጋለን። እንጠብቅ። እግዚአብሔር አምላክ አሁንም ስለረዳን እናመሰግነዋለን። ይሄንን መዝሙር ባለፈው ዘምሬላችኋለሁ እና ዳንኤል ድጋሚ እንድዘምር ስለጠየቀኝ ነው የምዘምረው። ጌቾ ጻፍከው ነው የቻልነውን ያህል እና ጌቾ ጽፈናል። ሼር አድርጉ እና እሺ መዝሙሩ ባለፈውም እንደነገርኳችሁ ይሄንን መዝሙር ጌታ የሰጠኝ ይሄ ሬጅስትሬሽናችን ሁሉ ነገር ያለቀበት ሮብ ቀን ነበር። ባለፈውም ነግሬያችኋለሁ እና ልክ ጸሎት ከጸለይን በኋላ ነበረ ተነስቼ ጽፌ ነበረው እና አሁንም ክብሩን እግዚአብሔር ይውሰድ። አብረን እንዘምራለን። ይዛችኋል አይደል? እሺ። ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ? እንዴት ዝም እላለሁ? ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ? እንዴት ዝም እላለሁ? ቀይ ባህር ከፊቴ ፈርዖን ከኋላ ማመልጥበት የለም ቢሆነኝ ከለላ ሕዝቤን ልቀቅና ያምልከኝ የሚያለው እኔ ባይገባኝም ክንዱን ተማምኖ ነው ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ? እንዴት ዝም እላለሁ?
ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ እንዴት ዝም እላለሁ። በጥንት አባቶቼ በሰራኸው ገድል ይገርመኝ ነበረ ሁሌም እሱን ሳስብ። ክብር ይሆንለት ስግደትም ይብዛለት እኛም አየን ዛሬ የሱን ትልቅነት አሜን። ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ እንዴት ዝም እላለሁ። ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ እንዴት ዝም እላለሁ። የእምነቴ ጀማሪ ፈጻሚው እሱ ነው። ነገርን ሲጀምር ሊጨርስ ቃል ያለው እኔን እመን እንጂ ምን ተስኖት ያውቃል። የፈራውን አጽድቆ ሊያከብርም ቃል ገብቷል። ሃሌሉያ። ጌታዬ ሲሰራ ይህን ሃሌሉያ ላመስግነው እንጂ እንዴት ዝም እላለሁ። ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ እንዴት ዝም እላለሁ። የጎልያድ ሽለላ ሲጨመር ፉከራ ለብዙ ቀን ነበር ልቤ እንዲፈራ። የሚወድቅ ጠላት ብዙ ቢፎክርም ጠጠሩ የኔ ነው ከታች ሃሌሉያ። ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ እንዴት ዝም እላለሁ። ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ እንዴት ዝም እላለሁ። በጥንት አባቶቼ በሰራኸው ገድል ይገርመኝ ነበረ ሁሌም እሱን ሳስብ። ክብር ይሁንለት ስግደትም ይብዛ በዓይኑ ያየ ሁሉ እኛም አየን ዛሬ የእሱን ትልቅነት። ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ እንዴት ዝም እላለሁ። የጎልያድ ሽለላ ሲጀምር ፉከራ ለብዙ ቀን ነበር ልቤ እንዲፈራ። የሚወድቅ ጠላት ብዙ ቢፎክርም ጠጠሩ የኔ ነው ከታች ያያል። ጌታዬ ሲሰራ ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ እንዴት ዝም እላለሁ። አባቴ ሲፈጽም ይህን ድንቅ ያየው ላመስግነው እንጂ እንዴት ዝም እላለሁ
ይባርካችሁ። የዘላለም አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሆይ የቅዱሳንን ቤት ወደ የቤታቸው ሲሄዱ ሳለ እግዚአብሔር ያልከሰሰው ሕዝብ የተባረከ ነው። አሜን። ሰው እርስ በራሱም ሊካሰስ ይችላል። ሰው ራሱን በራሱም ሊከስ ይችላል። እግዚአብሔር እያንዳንዳችን እዚህ ያለን የራሳችንም አይደለንም፣ የሌላ ሰውም አይደለንም። የአንተና የአንተ ብቻ ነን። አሜን። ይህንን አይናችን እያየው ጆሮአችን እየሰማው ፍጹም እኛ ከእግዚአብሔር ቤተ መቅደስ የተመሰረትን እናም ደግሞ የተተከለን አገልግሎታችንን ከሰማይ የሆነ ሕዝብ ቅዱስ ሕዝብ ስለሆነ የአንተ እፍታ በዚህ ሕዝብ መካከል ይመላለስ። አሜን። በዚህ ሕዝብ መካከል በውጭ አካሉ ሳይሆን በውስጡ ተመላለስና በሙላት አግኘው። ይህንን ሕዝብ አሜን። ወደ የቤታቸው ሲሄዱ በደስታ ይሞሉ። አሜን። በአየር ላይ የሚነፍሰው የአየር ኃይል ሁሉ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። አሜን። በእነዚህ ሰዎች ዙሪያ አንተን የማይመስል ኃይል ሁሉ ወደሚሄዱበት መንደር ሁሉ አንተ እየገባ ሕይወት እንድትሰጣቸው ፈቃድ ይሁን። አሜን። አንተን ከማይመስል ሰው፣ አንተን ከማይመስል ፍጥረት፣ ከአንተን ከማይመስል ንብረት እግዚአብሔር አምላክ ሆይ ይህ ሕዝብ እንዳይቀርብ፣ እንዳይነካ፣ እንዳይቃምስ ጠብቃቸው። የአንተ ሕዝብ ስለሆነ እረኝነት ፍጹም ስለሆነ አግዛቸው። ከዛ አልፎ ወጥቶ ለሌሎች ምስክር ለመሆን በበቁበት ቦታ ሁሉ የሚነሳባቸውን የጠላትን ኃይል ሁሉ በሰይፍ ሳይሆን ከሰማይ በሚመጣው በእግዚአብሔር አፍ እፍታ ትመታ ዘንድ ጌታ ሆይ ፈቃዴ ስለሆነ እጅግ አመሰግንሃለሁ። ይህንን እውነተኛና እርግጠኛ ነገር ስለሆነ የተጻፈና የተገነባ የእግዚአብሔር ኃላፊነትና ልምላሜ ስለሆነ በዚህ ሕዝብ ላይ የአንተ እጆች ይዘርጉ። እነሱ የሄዱበት ሁሉ በአንተ ምርኮ ይመረቅ። አደራችንን ስለተቀበልክና ስላከበርከን እጅግ እያመሰገነን ከሰዓት በኋላ ባለው ጊዜ ሁሉ እያንዳንዱ ሰው ወደ የሚሄድበትና ወደ የሚገባበት በደስታና በፍቅር በሆታ እንዲሄዱ እርዳቸው። ደስታን በደስታ ላይ ጨምርላቸው። ጳውሎስ እንደውም ከእስር ቤት ደስ ይበላችሁ እያለ ይናገራል። እኛ አልታሰረንም፣ በነፃነታችን እግዚአብሔር በሚሰጠን መንገድ ሁሉ እየተንቀሳቀሰናል። ሁልጊዜ ደስታ በልባችን ውስጥ የተሟላ ይሁን። ደስታን እንድንቆጥር፣ ሰላምን እንድንቆጥር፣ አንድነትን እንድንቆጥር፣ ክብርህን ከአንተ ጋር የተዋሃደንበትን አንተና እኛ አንድ የሆነንበትን አንተም ክብርህን ለመግለጽ ለእኔና ለወንድሞቼ የሰጠህንን ክብር ተሸክመን ስለምንመላለስ ለእህቶቼ የሰጠሃቸውን ክብር ተሸክመን ስለምንመላለስ ክብርህና ታላቅነትህ ለሕዝብህ አሁን ይፍሰስ በኢየሱስ ክርስቶስ ስም አሜን። አሜን።